በባለፉት ቀናቶች እንደሚታወቀው የዩናይትድ ሪፕሬዘንታቲቮች ወደ ማድሪድ ትራቭል አድርገው የኦሬሊያን ቹዋሜኒን ሲቹዌሽን ሲከታተሉ እንደነበሩ የተለያዩ መረጃዎች ባለፉ ቀናቶች ሲወጡ እንደነበሩ እናውቃለን። አሁን ላይ ዩናይትድም ኤሊየት አንደርሰንን ሉዝ ካረገ በኋላ ማቲያስ ፈርናንዴዝን ሉዝ ካረገ በኋላ እንዲሁም ሳንድሮ ቶናሊም ወደ ቶተንሃም ከመፈረሙ የተነሳ ዩናይትድ አሁን ላይ ባላቸው አቅም በሙሉ ቹዋሜኒን ለማስፈረም እየሄዱ እንዳለ ደግሞ የተለያዩ መረጃዎች ደግሞ ባለፉ ቀናቶች ላይ በዚህ ቪዲዮ የምንመለከተው ኦሬሊያን ቹዋሜኒ ወደ ዩናይትድ ይዞ የሚመጣቸውን አትሪቢዩቶች ወይም ደግሞ ኳሊቲዎችን ደግሞ አብረን የምናይ ይሆናል ማለት ነው። ኦሬሊያን ቹዋሜኒም የፍሬንች ዜግነትን ሲኖረው 26 ዓመቱ ነው። 6 ፉት ነው። እንዲሁም ደግሞ የሚጫወትበት ፖዚሽን ደግሞ 6 ቁጥር አንከር የምንለው አይነት ፕሮፋይል ያለው ተጫዋች ነው። እንደነ ቡስኬት እንደነ ሮድሪ አይነት አይደለም ፕሮፋይሉ። ሞሮፍ በማድሪድ ቤት የነበረው ካዝሚሮ ማለት እንችላለን። እንዲሁም ደግሞ ወይም ደግሞ ካይዜዶ ማለትም ደግሞ እንችላለን። በጣም ቁመት ያለው ተጫዋች ነው። ከኳስ ጋር አሪፍ የሆነ ተጫዋች ነው። የተለያዩ ዱሎችን ማሸነፍ የሚችል በሁለቱም አንጻር ዲፌንስ ማድረግም ላይ በጣም የተካነ አይነት ተጫዋች ነው ማለት ነው። ኦሬሊያን ቹዋሜኒ ደግሞ እንዴት ታክቲካሊ ደግሞ ፊት ማድረግ ይችላል ብለን ስናስብ በካሬክተር በ4-2-3-1 ፎርሜሽንም ሊሆን ይችላል ወይም ደግሞ በ4-3-3 ፎርሜሽኖች በጣም ፊት የሚያደርግ ተጫዋች ነው ማለት ነው። ከፈለገ እንደ ለብቻው 6 ቁጥር መጫወት ይችላል። ከፈለገም እንደ ደብል ፒቪትም ደግሞ መጫወት የሚችል ተጫዋች ነው ማለት ነው። ሃይ ዲሲፕሊን ሮሎችን መጫወት የሚችል ተጫዋች ነው ማለት ነው። በዚህ ዓለም ላይ አሁን ላይ እንደሱ አይነት አንከር የሆነ 6 ቁጥር በዓለም ላይ የለም። በመጀመሪያ ደረጃ ደግሞ ከኮቢ ጋር እንዴት ደግሞ ፊት ያደርጋሉ ብለን ደግሞ ስናስብ ኮቢ ለቢልድ አፕ የሚሆን አይነት ተጫዋች ነው እና ዲፌንሲቭ ሪስፖንሲቢሊቲዎችን ኦሬሊያን ቹዋሜኒ መውሰድ የሚችል ተጫዋች ነው። ግራውንድ ከቨሬጅ ብትሉ፣ ታክል ብትሉ፣ የአየር ላይ ኳስ ብትሉ ኤቭሪቲንግ ኮቢ ሜኑን ፍሪ ማድረግ የሚችል ተጫዋች ነው ማለት ነው እና ለኮቢ ሜኑ በጣም ሪስፖንሲቢሊቲን የሚያቀልለት እንዲሁም ደግሞ ሞሮ ዊክነሱን በደንብ የሚደብቅ ኳሊቲዎች ነው ደግሞ በተወሰነ መልክ ሪፋይን የሚያደርግ አይነት ተጫዋች ነው ማለት ነው። ከኮቢ ሜኑ ጋር ሲጫወት ከኢደርሰን ጋር ሲጫወት ደግሞ ኤደርሰን እንደሚታወቀው ሃይብሪድ የሆነ ተጫዋች ነው። እንደ 6ም እንደ 8ም መጫወት የሚችል ተጫዋች ነው። ጋር ከኦሬሊያን ቹዋሜኒ ጋር ሲሆን ደግሞ ኤደርሰን እንዴት ፊት ሊያደርግ ይችላል ብለን ስናስብ ኤደርሰን በጣም ሃይ ቮሊዩም የሆነ ቦል ዊነር ነው። እንደዚህ በጣም ፕረስ ማድረግ ላይ በጣም ፍሪደምን የሚሰጠው ወደፊት ለፊት ሞር እንዲሄድ ፍቃድን የሚሰጠው አይነት ተጫዋች ነው ማለት ነው። አሁን ኮቢ ሜኑ እና ኤደርሰን ቢሆን ኖሮ ኤደርሰን ወደፊት ለፊት የመውጣት እድልን አያገኝም። ምክንያቱም ኮቢ ሜኑ ፈጣን አይደለም፣ ግራውንድ ከቨር ማድረግ ላይ ብዙ አይደለም። ግን ወደ ኦሬሊያን ቹዋሜኒ ስንመጣ ይህንን ነገሮች በሙሉ መቅረፍ ይችላሉ። ከብሩኖ ፈርናንዴስ ጋር ደግሞ እንዴት ሊጣጣሙ ይችላሉ ብለን ስናስብ እንደሚታወቀው ብሩኖ ፈርናንዴስ በጣም ወርክሬት ያለው ተጫዋች ነው እና ወደኋላ ተመልሶ እስከ መከላከል ደረጃ ኳስ ደግሞ ፕሮግሬሲቭ ሳይኖረው ደግሞ ወደኋላ እየተመለሰ ደግሞ ኳሶችን ፓስ ማድረግ የሚችል ተጫዋች እንደሆነ እናውቃለን በባለፈው ጊዜ። አሁን ላይ ግን ኦሬሊያን ቹዋሜኒ ብሩኖን ሞር ፕረስ ማድረግ አግሬሲቭሊ ፕረስ ማድረግ እንዲችል ሪስፖንሲቢሊቲዎችን እነዚህ ግዴታዎችን ያቀልለታል ለብሩኖ ፈርናንዴስ። ወደኋላ ተመልሶ መከላከል ላይ ያስፈልጉ ይችላል ኦሬሊያን ቹዋሜኒ በጣም ብሩኖ ፈርናንዴስም ደግሞ ክሬቲቪቲው ላይ ፎከስ እንዲያደርግ ማድረግ ይችላል ማለት ነው። ኤደርሰንን ደግሞ ፕረስ ማድረግ ላይ ፎከስ እንዲያደርገው ሊያደርግ ይችላል። ኮቢ ሜኑን ደግሞ ቴምፖቹን እንዲቆጣጠር ፎከስ እንዲያደርግ ማድረግ ይችላል ማለት ነው። በጣም አሪፍ የሆነ ዝውውር ሆኖ ይታየኛል። አሁን ላይ ዩናይትድም አዘ ድሪም ታርጌት ያየዋል ማለት ነው እና ሌላ ደግሞ ዩናይትድ የሚያገኘውን አድቫንቴጅ ደግሞ ኦሬሊያን ቹዋሜኒ እንደሚታወቀው በዣቪ አሎንሶ ስር አዘ ሴንተር ባክ ሲጫወት ነው እና ኢቨን እነ ማቲያስ ዲሊት እነ ሊዛንድሮ ማርቲኔዝ የኢንጁሪ ፕሮን እንደሆኑ እናውቃለን እና አንዳንድ ጊዜ ጉዳት በሚገጥመን ታይም ላይ ኦሬሊያን ቹዋሜኒን እንደ ሴንተር ባክ ማጫወት እድል ልናገኝ እንችላለን ማለት ነው እና በጣም ቁመትም ስላለው ቦክሶችን ፕሮቴክት ማድረግ ይችላል። እንዲሁም ደግሞ የኦፖነንትን ቦክሶችም ደግሞ አታክ ማድረግ ላይ በጣም ጎበዝ ይሆናል ማለት ነው እና ከኳስ ጋርም አሪፍ የሆነ ተጫዋች ነው። እንደዚህ እንደ ኮቢ ሜኑ ፕረስ ሬዚስታንት ባይሆንም ግን ሄዘን ኦኬ ሚድፊልደር ከኳስ ጋርም ደግሞ እንደዚህ በጣም የተጋነነለት ባይሆንም ግን አሪፍ ይሆናል። ከኳስ ጋርም አቢሊቲ ያለው ተጫዋች ነው እና ደግሞ ስቲል ደግሞ ፕራይም ኤጁ ላይ ያለ ተጫዋች ነው እና አሁን ላይ ለዚህ ዝውውር እንቅፋት ሆኖ የሚታየው ነገር ለዩናይትድ የደሞዙ ዋጋ ብቻ ነው። ዩናይትድ 250 ሺህ በታች መክፈልን ይፈልጋል እና በማድሪድ ቤት ደግሞ ወደ 220 ሺህ እንደሚበላ ይገመታል ባለኝ መረጃ መሰረት እና ትንሽ የደሞዙ ጉዳይ ብቻ ነው ዩናይትድን የሚያሳስበው። ግን እኔ ዩናይትድ ደሞዙን ከፍሎ ቢያመጣ ባይ ነኝ። ምክንያቱም ኤሊየት አንደርሰን 300 ሺህ ይበላል፣ ሳንድሮ ቶናሊ 270 ሺህ ይበላል። እኔ ማቲያስ ፈርናንዴዝም ከ200 በላይ ይሆናል ብዬ ገምታለሁ። ዩናይትድ ደሞዙን በሙሉ ከፍሎ ቢያመጣ በጣም ይጠቀምበታል ብዬ አስባለሁ።
በቀጣይ ሳምንትም ደግሞ በተለያዩ ሀሳቦች እንደዚህ አይነት ታክቲካል ሀሳቦች ላይ እስከምንገናኝ ድረስ ደህና ሁኑ። ሌላ ደግሞ ሀሳብ አስተያየታችሁን ደግሞ ኮመንት ላይ እንድታሳውቁኝ በአክብሮት እጠይቃለሁ እና ለጓደኞቻችሁም ደግሞ ስለሚወዱት ሼር እንድታደርጓቸው በትህትና እጠይቃችኋለሁ እና ሀሳብ አስተያየት ኮመንት ላይ ማስቀመጥ እንዳትረሱ። ላይክም አድርጉ፣ ሰብስክራይብም አድርጉ፣ ይህን ፋሚሊ ጆይን ያደርጉ። አንዳንድ ስለማን ዩናይትድ ኮንተንቶች ደግሞ ስፔሲፊካሊ ዴፕዝ ገብተን ምናይበት ቻናል ስለሆነ ማንቺፋን እንዳለ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጉ። እስካሁን ድረስ ስለተከታተላችሁ በጣም ነው የማመሰግነው።